አሰላሙ አለይኩም ወራህመቱላህ እንደምን ዋላችሁ እንደምን ከረማችሁ። ዛሬም ኢንሻአላህ በሌላ ቪዲዮ ተገናኝተናል። የዛሬው ፕሮግራም ርዕስ የንጽጽር ሃይማኖት ስብከት ይቁም በሚል ጠበቃ መንግስቱ ዘገየ የሰጠውን ሐሳብ አስመልክቶ ያንን ሐሳብ መፈተሹ ላይ ነው ማተኩረው። ሰፋ ያለ አይሆንም ባጭሩ ለመጨረስ ሞክራለሁ። ነገር ግን ሐሳቡን መረዳት እንዳለብን አስባለሁ። ያው ሰሞኑን ያፎ የተባለ ኖረኛ ግለሰብ ያስቀመጠውን ይሄ የሰነዘረውን ስድብ ተከትሎ እንግዲህ የተፈጠረ ሙግት አለ። ከተለያዩ ሙግቶች መካከል ይህን ሙግት ነው መርጬ እያወራ ያለሁት። የሃይማኖት ክርክር ሊቀር ይገባል የሚል አመለካከት በተለያዩ ሰዎች ዘንድ ይታያልና ይህንኑ አስመልክቶ ሰፋ ባለመልኩ ካሁን ቀደም ሰርቼበታለሁ። አሁን ግን ስፔሲፊካሊ ጠበቃ መንግስቱ ዘገየ ካነሳቸው ሐሳቦች ጋር በተያያዘ ነው የሱን ሙግቶች እንፈትሽና የኔን ሐሳብ እዛ ላይ እሰጣችኋለሁ። ስለዚህ ዛሬ በስፔሲፊክ የግለሰብ ሐሳብ ላይ ነው የምናወራው። ብዙ ጊዜ መልስ የምሰጠው ለነውረኛ ግለሰቦች ነው፣ በብዛት ጽንፈኞች ምኖች እንደዛ አይነት ነገር ነው እና ዛሬ እንደዛ እንዳይመስላችሁ። ጠበቃ መንግስቱ ዘገየ ጥሩ በጣም ቅን ሰው ነው። ከረጅም ጊዜ ጀምሮ በሶሻል ሚዲያ እንተዋወቃለን። የታወቀ ጠበቃ ነው። እንደውም ብዙ የመብት ጥሰት ምን ሲጎል ሁልጊዜም ሙስሊም ክርስቲያን ሳይል ብዙ ሁሉንም በማገልገል ይታወቃል እና ጥሩ ሰው ነው። ስለዚህ እንደ ሁልጊዜ እንደማነሳው ይሄ በጽንፈኞች በምን ላይ እንደምሰጠው መልስ ተደርጎ እንዲታሰብ አልፈልግም። ምክንያቱም መንጌ እስከማውቀው ድረስ ቅን ሰው ነው። ለዛ ሐሳቡ እንዲሁ ስህተት የምላቸውን ነገሮች የምንጠቅስበት ነው። ስለዚህ ምንም አይነት ዲስሪስፔክት የለም። ያነሳው ሐሳብ ትክክል አለመሆኑን ማሳየት ብቻ ነው የዛሬው ዓላማዬ ማለት ነው። ያንን የማደርገው ለምንድነው? አንደኛ ሐሳቡ በብዙ ሰዎች እየተነሳ ስለሆነ፣ ሁለት መንጌም ብዙ ተከታዮች ስላሉት፣ ከዛ ውጭ ደግሞ በሃይማኖት ግንኙነት ተጽዕኖ ፈጣሪ ሊባል የሚችል ሰው ስለሆነ በሙስሊም ክርስቲያን ግንኙነት ላይ ጥሩ ስያሜ ያለው ግለሰብ ስለሆነ ከዛ አንጻር የሱ ሐሳብ ተጽዕኖ ሊፈጥር ይችላል ብዬ አስባለሁ። ስለዚህ ሞር ያንን ስህተት ማረሙ ላይ ነው የማተኩረው። እርግጠኛ ነኝ መንጌም ቅር እንደማይሰኝ፣ ሀሳብ በማንሸራሸሬ ትችቴን በመሰንዘሬ ቅር እንደማይሰኝ ተስፋ አደርጋለሁ። የአንድ ሀገር ሰውንም በነገራችን ላይ እንግዲህ እንደተለመደው ከመጀመሪያ በፊት ላይክ ማድረግ አትርሱ። ላይክ ማድረግ ብዙ ሀሳቤ ብዙ ሰው ጋር እንዲደርስ ይረዳኛል። ስለዚህ ቪዲዮን ላይክ ባደረጋችሁ ቁጥር ዩቱብ ብዙ ሰዎች ጋር ይበትነዋል። ለእናንተ በጣም ቀላል ስራ ናት፣ ለእኔ ግን ብዙ ትርጉም ያላት ናት። ስለዚህ ላይክ ላይ ፕሊስ እንዳትዘናጉብኝ አደራ ለማለት እወዳለሁ። ስለዚህ ቀጥታ ሐሳቡ ምንድነው የሚለውን የሱን አጭር ቪዲዮ የ45 ሰከንድ ነው ሰምተን በጥቅሉ ሰመራይዝ አደርግላችኋለሁ የሰጠውን ሐሳብ። ከዛ በኋላ ተራ በተራ ሐሳቦቹን እያነሳን እናያቸዋለን። በነገራችን ላይ ረጅም ቪዲዮ ነው ኖርማሊ መንጌ የሰራው። እኔ ግን ከዛ ውስጥ ስፔሲፊክ መነሳት አለበት ብዬ ያሰብኩትን ፓርት ነው ይዤ የመጣሁት። ስለዚህ ሙሉውን ቪዲዮ የምትፈልጉ በቲክቶክ ሄዳችሁ ልታዳምጡት ትችላላችሁ። ወደ ቪዲዮ እንሂድ። እኔ ማሳሰብ ፈልገው ከሌ ከተሳደበ አይደለም። በአጠቃላይ በሁለቱ ሃይማኖቶች ላይ የንጽጽር ሃይማኖት የሚያስተምሩ ሰዎች ማቆም አለባቸው ብዬ ነው የማስበው። ምናልባት ይሄ በጣም የማይመቻችሁ ሐሳብ ሊሆን ይችላል። እኔ ግን ከሚመጣ ውጤት አንጻር ነው የምናገረው። ሀገራችን እያስተናገደች ካለችው፣ ህዝባችን እያስተናገደ ካለው መከራ ላይ ሌላ መከራ ባንጨምርበት መልካም ነው እላለሁ። አሁን የንጽጽር ሃይማኖትን የምንነጋገርበት የምንወያይበትም ቆመናና ትከሻ የለንም። በመንጋ ተከትለን የምንጓዝበት በጮት የምንረታበት ዘመን ሆኗል። በዛ ላይ በርካታ የሆኑ ማህበረሰባዊ ችግሮች አሉብን። ስለዚህ ሁሉም የየራሱን ሃይማኖት ያስተምር። በቃ ሁሉም የየራሱን ሃይማኖት ያስተምር። በቃ እውነት አለበት ወደሚለው ቦታ ሰው ራሱ መርጦ ይመጣል። ጥሩ እንግዲህ ያነሳውን ሐሳቦች ሰምታችኋል። በጥቅሉ ምንድነው እያለ ያለው? በጥቅሉ ካየነው ሐሳቡን ገሌ ተሳደበ አልተሳደበ አይደለም። እኔ አሁን ማንሳት የምፈልገው የኔ ማሳሰቢያ እሱን የተመለከተ አይደለም ይላል። በሁለቱም በኩል ያሉ የንጽጽር ሰባኪዎች ስብከት ሊያቆሙ ይገባል የሚል አቋም ያራምዳል። በቃ የንጽጽር ሃይማኖት ማለት ይሄ እርስ በርስ ሃይማኖቶች የሚከራከሩበት የክርክር ዘርፍ ወይም የእውቀት ዘርፍ ልንለው እንችላለን፣ የሰበካ ዘርፍ ልንለው እንችላለን። እና ምን ይላል መንጌ? ከሚያመጣው ውጤት አንጻር ነው እኔ ይህንን እያነሳ ያለሁት። ክፉ ነገሮች ሊፈጠሩ ይችላሉ በመካከል፣ ሌላ መከራ መጨመር የለብንም የሚል ሐሳብ ያነሳል። ከዛ ውጭ ደግሞ ንጽጽር የምንወያይበት ትከሻ የለንም ለእንዲህ አይነት ውይይት፣ ምክንያቱም የመንጋ ተከታይነት አለብን። ከዛ አንጻር ንጽጽር የሚሸከም ትከሻ የለንም፣ ስለዚህ ሊቆም ይገባል የሚል ነገር ነው ያነሳው።
በርካታ ማህበረሰባዊ ችግሮች ስላሉብን ይሄ ነገር አይሆነንም ለኛ እና ሁሉም የራሱን ሃይማኖት ሲያስተምር ሰው በራሱ መርጦ የፈለገውን ይከተላል። ስለዚህ በዚህ መልኩ ነው መሆን ያለበት የሚሉን ሐሳቦች ነው ያነሳው። ቪዲዮ ረጅም ሊሆን ይችላል። እኔ ግን ፍሬ ሐሳብ ብዬ ወሰድኳት እቺ ፓርት ናት እኔን ኢንተረስት ያደረገች ማለት ነው። ስለዚህ እዚህ ላይ ያነሳቸውን ነገሮች እስቲ በዝርዝር እንያቸውና በጥቅሉ በእነዚህ ሐሳቦች ዙሪያ ሐሳብ ላንሸራሸር። ጥሩ ወደ መጀመሪያው ሐሳብ ልሂድ። ያነሳቸውን ሐሳቦች በተመለከተ እገሌ ተሳደበ ወዘተ አይደለም የኔ ማሳሰቢያ ሞር እዛ ላይ ያተኮረ አይደለም ብለዋል። ግን እንደኔ ዋናው ችግር ስድቡ ነበር። ምክንያቱም በወቅቱ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ እጅግ በጣም አስጸያፊ ስድቦች ተሰንዝረዋል። ከዛ አንፃር ዋናው ችግር እንደውም ስድቡ ነው ብዬ ነው የማስበው። ሞር እሱ ማሳሰቢያው እዛ ላይ እንዲሆን አልፈለገም። እኔ ውይይቱ ለረጅም ዓመታት የነበረ እንደሆነ እናውቃለን። የመጽሐፍ ቅዱስ የቁርአን ወዘተ ውይይቶች፣ ክርክሮች አዲስ የመጡ አይደሉም። ኦልሞስት እኔ እንኳን እስከማቅ ድረስ ከ80ዎቹ ጀምሮ አሉ። አዲስ ነገር አልመጣም። እንደውም ይሄ የሙስሊሙን ነው ከ87 ጀምሮ ያልኩት። ሙስሊሙ ላይ ግን እንዲህ አይነት ነገሮች መጻፍ የጀመሩት በጣም ቀደም ብሎ በአጼዎቹ ዘመን ጀምሮ መሆኑ ይታወቃል። እና የሰሞኑ አጀንዳም ዋናው የሰሞኑ አጀንዳ የነበረው ደግሞ ስድቡ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ የተሰነዘረው ስድብ ነው። ከዛ አንፃር እሱም ፓርት ዲል ለማድረግ አለመፈለግ ተገቢ አይመስለኝም። ቀላል አጀንዳ መምረጥ ይሆናል ሞር ያ ፌር ላይሆን ይችላል። ይታከም እያለ ደግሞ መታከም ያለበት ግንኙነት ሲኖር፣ የተበላሸ ነገር ሲኖር ይታከም ነው እንጂ መባል ያለበት ይቆረጥ የሚል መሆን የለበትም። ምክንያቱም መንጌ የሰጠው መፍትሄ ይቆረጥ ነው። ግን መታከም ደግሞ ካቻለ አካል ክፍል ለምን ይቆረጣል ነው እንጂ ውይይቱን በሙሉ ቆርጠን እንጣል የሚለው ነገር ምን ያክል ያስኬዳል ወይ ነው። በዝርዝር ይሄንን እንበትነዋለን። በዚህ አጋጣሚ ሼር ማድረግ ላስታውሳችሁ፣ በቻት ግሩፖች፣ በዋትሳፕ ግሩፖቻችሁ፣ በምኖቻችሁ ለቤተሰብ ለወዳጃችሁ ብትበትኑት ይሄ ቪዲዮ ብዙ ዘንድ መድረስ ይችላል። እናንተም መልካም አጅር ታገኛላችሁ። ስለዚህ ሼር ማድረግ ላይ አትዘናጉ። እሺ ጥሩ። በሁለቱም በኩል ያሉ የንጽጽር ሰባኪዎች ስብከት ያቁሙ የሚል ነገር አንስቷል። ይሄ ትክክል አይደለም። ለምን ከተባለ እንደው በቀላል ምሳሌ አድርገን እንየው። እንበልና ህፃናት ተሰብስበው ምግብ የሚበሉበት እንትን አለ እንበል። ያው ጾመኛውን ስለ ምግብ አነሳው እንግዲህ፣ ግን ጥሩ ምሳሌ ስለሆነ እናንሳው። ምግብ ሲበሉ ህፃናቶቹ አንድ ላይ መካከል ላይ የሚረብሽ ህፃን አለ እንበል፣ ወይ ደግሞ የሚረብሹ ከተለያየ አቅጣጫ የሚረብሹ አሉ እንበል። ከዛ ግን ይዘን የምንመጣው መፍትሄ ምንድን ነው? እንዳይረብሹ ማድረግ፣ በስነ ስርዓቱ መብላት፣ ማስተማር ወዘተ። እነዚህ ጤናማ መፍትሄዎች ናቸው። አይ ከዚህ ሁላ እንደው መብላት የሚባለው ነገር መቅረት አለበት። በቃ ልጆች እዚህ ሲበሉ ነው የሚራበሹት፣ ስለዚህ መብላት የለባቸውም ቢባል ተገቢ መፍትሄ አይሆንም። ምክንያቱም ይሄ ችግሩን ከነ መሰረቱ ማስወገድ ነው። ይሄ ፌር አይሆንም። ችግሩን ለይተን ነው እንጂ ማስወገድ ያለብን ሙሉ በሙሉ ሁሉንም መዝጋት ፌር አይሆንም። የንጽጽር ሰባኪዎች ስብከት ያቁሙ ማለት ከዛ አንጻር ተቀባይነት ያለው አይደለም። ከዛ ይልቅ የሚያስኬደው ምንድነው? ያጠፋን መርጦ ተጠያቂ ማድረግ፣ ስርዓት ማስያዝ። ይሄ ነው መሰረታዊ መፍትሄ ሊሆን የሚችለው። ከዛ ውጭ ለሺህ ዓመታት የኖሩ ጥንታዊ ሃይማኖቶች ይህንን የሚፈቱበት ስርዓትስ የላቸውም ወይ የሚለውን ለመንጌ ጥያቄውን ማቅረብ እፈልጋለሁ። እንደ ሃይማኖቶች ረጅም ጊዜ ቆዩ ናቸው። ሰበካቸውን ሬጉሌት ማድረግ አይችሉም ወይ? አሉ እኮ አይደል? ምዕመናቸውን መምራት ነው የሃይማኖቶች ሚና። ከዛ አንጻር ሰባኪዎቻቸውን እንኳን መምራት የማይችሉ ከሆነ፣ መሰረታዊ የሥነ ምግባር መርሆችን የማያስተምሩ ከሆነ ችግሩ ያለው ይሄ ያለመደረጉ ላይ እንጂ ሰበካው ራሱ ላይ ነው ብለን ልናስብ እንችላለን ወይ? እዚህ ሃይማኖቶች የራሳቸው ስርዓት አላቸው፣ ስነ ምግባር የሚያስከብሩበት። ለሌሎች የሚደረግ ሰበካ ሌሎችን የሚያንጓጥጥ በጣም መጥፎ እንዳይሆን፣ ያልሆነ ይዘት እንዳይሆን እና የባሰ ውጤት እንዳይፈጥር የሚያደርጉባቸው የራሳቸው መንገዶች አሉ። እስልምናም የራሱ አለው፣ ክርስትናም የራሱ ይኖረዋል። ከዛ አንጻር ያንን ተጠቅመው ይህንን ሰበካ ሬጉሌት እንዲያደርጉ መምከር እንጂ ሙሉ በሙሉ ከነጭራሹ ሰበካው የንጽጽር ሃይማኖት ሰበካው መቅረት አለበት ማለት ምን ያክል ሊያስኬድ ይችላል ነው። ሁሉም ሰው የየራሱን ሃይማኖት ሲያስተምር ሰው መርጦ ይመጣል የሚል ነገር አንስቷል መንጌ። በቃ ሰው ሁሉም የራሱን ያስተምር፣ ከዛ በኋላ ሰው የፈለገው መርጦ ይመጣል፣ ስለዚህ ሌሎች ጋር መሄድ የለብህም የሚል ነገር አንስቷል። ይህ ነገር ከላይ ሲያዩት ትክክል ሊመስል ይችላል፣ ግን አኪዩሬት አይደለም፣ ትክክለኛ ሀሳብ አይደለም። ይሄ ለምን ከተባለ ግልጽ መስመር ማስቀመጥ የሚቻልበት ሁኔታ የለም።
ምን ማለት ነው? የራሱ ሃይማኖት የሚባለው ራሱ ነገር ይሄ ያንተ ሃይማኖት ነው፣ ይሄ የኔ ሃይማኖት ነው ብለህ ለማስቀመጥ የሚከብዱ ነገሮች አሉት። ለምን ከተባለ ሰበካ በባህሪው ዳይናሚክ ነው። የሰዎችን ሐሳብ ማስቀየር ነው የሚፈልገው። ከዛ አንፃር ሰዎች የሚያምኑበትን ነገር ስህተት መሆኑን ማሳየት አለበት። አንድን ሰው ወደ አንተ ሃይማኖት ስታመጣው የኔ ሃይማኖት ትክክል ነው፣ ያንተ ሃይማኖት ደግሞ ትክክል አይደለም ብለህ ነው የምታመጣው። ይሄ ነው ፕሬሚሱ አይደል? የሃይማኖት ክርክር፣ የንጽጽር ሃይማኖት። ስለዚህ እሱ የያዘው ስህተት መሆኑን ለማሳየት መድከምህ አይቀርም፣ አንተ የያዝከው ትክክል መሆኑን ለማሳየት መድከምህ አይቀርም። የሰበካ ቤዚክ ባህሪው ይሄ ነው። ይህንን እንዲቀር ካደረግከው ምኑን ተሰበከ ነው። ምክንያቱም ሰበካ የራስን ምእመን ማገልገያ ብቻ አይደለም፣ ምእመንን የማብዛትም ዓላማ አለው። ስለዚህ ያንን ደግሞ ዳይናሚክ ባህሪውን ከተቃረንከው እንዴት ሊያስኬድ ይችላል ነው። ከዛ ውጭ ደግሞ ሁሉም የራሱ ምን እንደሆነ ማን ነው የሚወስነው? ለምሳሌ እስልምና አለ አይደል? ይሄ የእስልምና ሰበካ ነው፣ ከዚህ ውጭ አትውጣ። ይሄ ደግሞ የክርስትና ነው ብሎ የሚወስነው ማን ነው? አንዱ ሃይማኖት ለሌላው ሊወስን ይችላል ወይ? ለምሳሌ የሙስሊሙን ድንበር በተመለከተ መንግስቱ ዘገየ እንትን ሊል ይችላል፣ መንገድ ሊወስን ይችላል ነው። ይህንን ካነሳችሁ እስልምና ውጭ ወጥታችሁ ወደ ሌላ ሃይማኖት ድንበር ገብታችኋል ብሎ ሊወስን ይችላል? አይችልም። ሁሉም ሃይማኖት የየራሱን ድንበር ነው የሚያስቀምጠው። ድንበሩ ደግሞ ቅድም እንዳልኳችሁ ሊኩዊድ ነው፣ በመካከል እንትን ነው፣ ቀጥ ያለ የሆነ ግድግዳ ያለበት ግልጽ ያለ መስመር ያለበት ነገር አይደለም። ምክንያቱም ሰበካ ቅድም እንዳልኳችሁ ዳይናሚክ ነው። ይህንን አሁን እንደ እስልምና ምሳሌ አድርጌ ወደ ማሳየት እገባለሁ። ከዛ በፊት ግን ላስታውሳችሁ ኮሜንት ማድረግ እጅግ በጣም ይጠቅማል። ስለዚህ እያንዳንዷ የምትሰጧት ኮሜንት ቪዲዮውን ብዙ ሰው ዘንድ በማድረስ በኩል ትልቅ ሚና ትጫወታለች። ከዛ ውጭ እናንተንም ሀሳብ አውቅበታለሁ። ተቃውሞ ሊሆን ይችላል፣ እርማት ሊሆን ይችላል፣ ማበረታቻ ሊሆን ይችላል፣ ሰላምታ ሊሆን ይችላል። ኮሜንት መስጠት ባካችሁ ችላ እንዳትሉ ለማስታወስ እወዳለሁ። ጥሩ፣ እንደ እስልምናው ምሳሌ ወስደን እንይ። አሁን ስፔሲፊክ እኔ እንደ ሙስሊምነቴ የእስልምናን ለድንበር ምን ያክል ከባድ እንደሆነ ለመንጌ ለማሳየት ልጣር። ለምሳሌ በቁርአን የራሳችን የሚባሉ አስተምህሮቶች አሉ። በቁርአንም በሐዲስም ነብዩ ሰለላሁ ዐለይሂ ወሰለም በተናገሯቸው መሰረት እንበልና የተወሰኑ ምሳሌዎችን እንይዝ። ለምሳሌ ቁርአን ከሚያስተምራቸው ነገሮች አንዱ ስለ ሥላሴ ጽንሰ ሐሳብ ስህተትነት ነው፣ ተገቢ ያለመሆን ያስተምራል። ይህንን ሌላ እንትን አይደለም፣ ራሱ ቁርአኑ ነው የሚያስተምረው። ምን ይላል? ለምሳሌ ወላ ተቁሉ ሰላሳ ይላል፣ ኢንተሁ ኸይሩን ለኩም ኢነማ ላሁ ኢላሁን ዋሂድ ይላል አይደል? ይህ ቁርአን ላይ ሁላችሁም ቁርአን የቀራችሁ ሰዎች ታውቁታላችሁ። ወላ ተቁሉ ሰላሳ፣ ስላሴ የሚባለውን ነገር ተዉ፣ አምላክ ሶስት ነው አትበሉ ይላል። ኢንተሁ ኸይረን ለኩም፣ ይህንን መተዋችሁ ለእናንተ የተሻለ ነው። ኢነማ ላሁ ኢላሁን ዋሂድ፣ አላህ አንድ ብቻ ነው፣ ሶስት ተብሎ ሊጠራ አይችልም። ስለዚህ ስላሴ የምትሉትን ነገር አቁሙ፣ ትክክል አይደለም፣ ለእናንተ ይህንን ማመናችሁ አይጠቅማችሁም ይላል። ይህንን የሚለው ለማን ነው? ለመጽሐፉ ሰዎች ወይም ለአይሁዶች፣ ለክርስቲያኖች ወዘተ ለተለያዩ ሃይማኖት ተከታዮች ይህንን ጥሪ ያቀርባል፣ በስላሴ ለሚያምኑ ሃይማኖቶች ማለት ነው። ይሄ ደግሞ ይዞት የሚመጣው አንድምታ አለ። ይህንን ለማስረዳት አሁን ይህን የቁርአን አንቀጽ ለማስረዳት እኔ ብዙ ነገር ውስጥ መግባት ይኖርብኛል። እየዘረዘርኩ ስለ ስላሴ ጽንሰ ሐሳብ አወራለሁ ማለት ነው። እስልምና ስለ ስላሴ ጽንሰ ሐሳብ ምን ያስተምራል? ስህተት ነው ስል በምን ተመስርቼ ነው? ራሱስ በክርስትና አንጻር ያለው አስተምህሮ ምንድን ነው? እዛ ውስጥ ገባሁ ማለት ነው። ስለዚህ ይህንን አሁን አንድ ሰው መጥቶ አይ ስለ ስላሴ ምን አገባህ አንተ ሙስሊም ነህ አርፈህ ቁርአንህን አስተምር ሊለኝ አይችልም። ምክንያቱም ቁርአኑ ራሱ ነው ይህንን እያለኝ ያለው። ምን ያክል መስመሩ ለማስመር እንደሚያስቸግር እንዲረዳኝ ነው ይህን እያደረግኩ ያለው። ሌላ ምሳሌ እንውሰድ። ኢየሱስ አምላክ ነው አትበሉ ይላል ቁርአን በግልጽ ሁኔታ። ኢነመል መሲሁ ዒሳ ብኑ መርየም ረሱሉላህ ይላል አይደል? በግልጽ የማርያም ልጅ ኢየሱስ ወይም ዒሳ እንትን ነው አትበሉ፣ አምላክ ነው አትበሉ፣ እሱ ሰው ብቻ ነው። ወከሊመቱ አልቃሃ ኢላ መርየም ያለ ይቀጥላል። ዝርዝር ነገሮች ወደ ማርያም የጣለው ቃሉ ነው ምን እያለ ይናገራል። ስለዚህ እሱ የአላህ መልእክተኛ ብቻ ነው እንጂ አምላክ አይደለም፣ እንደዛ አትበሉ እያለ ያስተምራል ማለት ነው። ስለዚህ ይህንን ለአንድ ሰው ሳስተምር፣ ለአንድ ኢየሱስ ጌታ ነው ብሎ ለሚያምን ፕሮቴስታንት፣ ኦርቶዶክስ ወዘተ ሳስተምር እዚህ ውስጥ ብዙ አንድምታዎች አሉት። ኢየሱስ አምላክ አለመሆኑን ከተናገርኩ በኋላ ማስረጃ አመጣለሁ። ቁርአን በተለያየ ቦታ ላይ የጠቀሳቸው ነገሮች አሉ። ከውልደቱ ጋር ተያይዞ ተአምር ተብሎ የተነሳ ክርስቲያኖች ለአምላክነቱ የሚጠቅሷቸው ማስረጃዎች አሉ። እነሱን ቁርአን በተለያዩ ቦታዎች መልስ ይሰጣል። ነብዩ ሰለላሁ ዐለይሂ ወሰለም ያስተምራሉ። እነዚህን ነገሮች ለማስተማር
ለማስተማር የማደርገው ጥረት ውስጥ የንጽጽር ሃይማኖት ውስጥ ገባሁ ማለት ነው። ስለዚህ አቮይድ ላደርገው አልችልም። የንጽጽር ሃይማኖት ተው ካልከኝ ይህንን የቁርአን አንቀጽ ቆርጠህ ጣለው ልትሰብከው አትችልም እያልከኝ ነው። ስለዚህ ምን ያክል ያስኬዳል ነው። ይሄም ከማያስኬዱት ውስጥ ነው። ሌላ ምሳሌ ወስደን እንመልከት። ለምሳሌ ክርስቲያኖችን አይሁዶችን ስለ መስበክ ያወራል። ለምሳሌ ምን ይላል አንድ ቦታ ላይ ያ አህለል ኪታብ እናንተ የመጽሐፉ ሰዎች ሆይ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም በእናንተና በእኛ መካከል የጋራ ወደሆነ አግሪመንት እንምጣ እስቲ እያለ ስበካቸው ይላል። እነማንን? የመጽሐፉ ሰዎች ክርስቲያኖችን አይሁዶችን ማለት ነው። እነዛስ ነገሮች ምንድን ናቸው? የጋራ የሚያደርጉን ነገሮች አላ ናዕቡዱ ኢላላህ ከአላህ በስተቀር ሌላን አምላክ ጌታ አድርገን ላንይዝ፣ ወላ ኑሽሪከ ቢሂ ሸይአ ሌላ አካል ላናጋራበት ላንደርብበት፣ ወላ የተኺዘ ባዕዱና ባዕዳን አርባበን ሚን ዱኒላህ ከፊላችን ከፊሉን በአላህ ላይ ሸሪክ አድርጎ አምላክ አድርጎ መያዝ ወይም ሌላ ጌታ አድርጎ መያዝ የለብንም። ስለዚህ በእነዚህ መካከል ከተስማሙ ጥሩ ነው፣ ካልተስማሙ ግን በቃኛ ይሄንን ሙስሊሞች መሆናችንን መስክሩልን በላቸው ይላል። ስለዚህ ከክርስቲያኖች ከአይሁዶች ጋር ሊኖረኝ የሚገባውን ግንኙነት፣ ክርክር፣ ምን ወዘተ ያስቀምጥልኛል። በሌላ ቦታ ላይ ወላ ቱጃዲሉ አህለል ኪታቢ ኢላ ቢለቲ ሂየ አሕሰን የመጽሐፉን ሰዎች ክርስቲያኖች አይሁዶች ጋር ስትወያዩ ቆንጆ በሆነ መልኩ ተወያዩ። የውይይት ስነ ምግባርን በጠበቀ መልኩ በመልካም ግሳጼ በመልካም ቃላት እያለ የተለያዩ ነገሮችን ይነግራል። ስለዚህ አንድ ሰው አይ አንተ ከክርስቲያን ጋር ምን አከራከረ ካልከኝ ይህንን የቁርአን አንቀጽም ቆርጠህ ጣለው እያልከኝ ነው። ሊያስኬድ አይችልም። ሃይማኖቴ ነው። ስለዚህ ሁሉም የራሱን ሃይማኖት ይስበክ ስትል በዛ ውስጥም የጋራ ነገሮች እንዳሉ መረዳት ያስፈልጋል ማለት ነው። ሌላ ምሳሌ እንውሰድ። ስለ ስቅለት ለምሳሌ ቁርአን ያስተምራል። ኢየሱስ እንዳልተሰቀለ ይነግረናል። ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሀ ለሁም አልገደሉትም አልሰቀሉትም፣ ግን መሰላቸው ወይም የተሰቀለ መስሎ ተመሳሰለባቸው። ወኢነ ለዚነ እክተለፉ ፊህ ለፊ ሸክ ምን በዚህ ጉዳይ ላይ የተለያየ ውዝግብ ውስጥ ያሉት አካላት ከጥርጣሬ በስተቀር ሐቅ የላቸውም፣ እርግጠኛ አይደሉም እነሱም ይላል። ማለሁም ብሂ ሚን ዒልሚን ኢላ ኢትባዕ ظን የጥርጣሬን ከመከተል ውጭ ግልጽ ያለ እውቀት በጉዳዩ ላይ የላቸውም። ወማ ቀተሉሁ የቂና በእርግጠኝነት አልገደሉትም አልተገደለም ኢየሱስ እያለ ያስቀምጣል። አሁን ይህንን ስከራከር ስለ ስቅለት ትክክል አለመሆን ከአንድ ኦርቶዶክስና ፕሮቴስታንት ጋር ስከራከር እያወራሁት ያለሁት ስለ እነሱ ሃይማኖት አይደለም፣ ስለ እኔ ሃይማኖት ነው። በቁርአኔ ውስጥ ስለተቀመጠ ነብዩ ሰለላሁ ዐለይሂ ወሰለም ብዙ አስተምህሩት ስለሰነዘሩበት ሐሳብ ነው እያወራሁ ያለሁት። ስለዚህ መንጌ መጥቶ አይ ኖ አንተ ስለ ክርስትና ምን አገባህ አርፈህ ሊለኝ አይችልም። ምክንያቱም ይሄም ኢየሱስም የኔ ነብይ ነው። በሱ ዙሪያ አቋሞች አሉኝ፣ አመለካከቶች አሉኝ። እነዛን አቋም አመለካከቶች ደግሞ የመስበክ ግዴታ አለብኝ ማለት ነው። አሁን እዚህ ውስጥ ስለ ስቅለት ስናወራ ስቅለት ትክክል አለመሆኑን ከታሪክ አንጻር አኪዩሬት አለመሆኑን ምናምን እያመጣው እኔ መረጃ የምለውን ነገር ልሰጥ ነው ማለት ነው። በዛ በኩል ደግሞ እነሱም የራሳቸውን ሐሳብ ይሰነዝራሉ። ማንም ሰው መጥቶ አይ በስቅለት ጉዳይ ላይ ምን አገባችሁ ሙስሊም ስለ ስቅለት ምን አገባው ቢለኝ አያስኬድም። ምክንያቱም ቁርአኑ ራሱ አምጥቶልኛል። ኖ ስቅለት የለም፣ ትክክል አይደለም፣ ይሄ በዚህ ነው እንደውም አጠራጣሪ ነው ታሪኩ ይለኛል። ስለዚህ ታሪክ ውስጥ መግባት አለብኝ ማለት ነው አይደል? አጠራጣሪ መሆኑን ለማየት የመረጃ ግጭቶች መኖሩን ለማሳየት ታሪኩ ራሱ ውዝግብ ያለበት መሆኑን ለማሳየት ጥናት ውስጥ ገባሁ ማለት ነው። የዚህ የቁርአኑ አንቀጽ ፍቺ ዝርዝሩ አንድምታው ብዙ መጽሐፍት የሚያጽፍ ሊሆን ይችላል ማለት ነው። ስለዚህ ማንም ሃይማኖት አይደለም ሊለኝ አይችልም በዚህ በኩል። ሌላ ለምሳሌ ኦሪት ለምሳሌ መጽሐፍ ተውራት የምንለው እኛ አክቹሊ አሁን ኦሪት የሚባለውና ተውራት የምንለው ይለያያል በራሱ። ያ ለሙሳ ለራሳቸው የተሰጠው መጽሐፍ ተውራት እንላለን። አሁን ኦሪት ተብሎ የሚታወቀው እንግዲህ ከዛ ውስጥ የተወሰኑ ቅሪቶች ምኖች ተበርዘውም ቢሆን ምን ብለውም ቢሆን አለ የሚልም አመለካከቶች አሉ። ከዛ አንጻር በዚህ ዙሪያ ብዙ ሐሳቦች ይሰነዘራሉ። ግን በጥቅሉ ተውራት የሚባለው ወይም ኦሪት በተለምዶ እንደዛ አይነት አጠራር ስላለ ነው እንጂ አሁን ኦሪት ተብሎ የሚጠራው ማለት አይደለም። ወቀድ ካነ ፈሪቁን ሚንሁም የስመዑነ ከላመ ላሂ ثم يحرفونه من بعد ما عقلوه وهم يعلمون እያወቁ የአላህን ቃል ከሰሙ በኋላ ሆን ብለው ያንሻፍፉታል፣ ያበላሹታል፣ ከትርጉም ውጭ ያደርጉታል እያለ አይሁዶችን ለምሳሌ ይገስጻል ቁርአኑ። ስለዚህ በዚህ ጉዳይ ላይ በተውራት ጉዳይ ላይ ላወራ ነው ማለት ነው፣ ልከራከር ነው ማለት ነው፣ ጥናት ላደርግ ነው ማለት ነው። በተጻፉት መጽሐፍ ላይ በተውራት ምንነትም ላይ ልከራከር
ሊከራከር ነው ማለት ነው። ኖ አሁን ኦሪት ተብሎ የሚጠራው ተውራት ተብሎ ከተጠራው ጋር ይለያል። ኖ ይሄ ለሙሳ የተሰጠ መጽሐፍ ነው፣ ይሄ ጸሐፊው አይታወቅም፣ እንደዚህ ነው እየተባለ ሌላ አይነት ብዙ አይነት ክርክር ውስጥ መግባት ይጠበቅብኛል ማለት ነው። ይሄ ደግሞ እስልምናን የማስተማር አካል ነው፣ ክርስትናን የመንካት አካል አይደለም። በዛ መልኩ ሊታይ አይገባም። ተጨማሪ ምሳሌ ለምሳሌ ቁርአን የመሐመድን በቀደምት መጽሐፍት መተንበይ ይነግረናል። የነቢዩ መምጣት በትንቢት መነገሩን የጂዱነሁ መክቱበን እንደሁም ፊት ተውራት ወልኢንጂል በተውራትና በኢንጂል ውስጥ ተጽፎ ያገኙታል ይላል። ስለዚህ ይህንን ነገሮች በቅሪተ አካል ተብለው በሚታሰቡት ኦሪትና ወንጌልም ጭምር ገብቼ ልፈትሽ ነው ማለት ነው። ኖ በቀደምት መጽሐፍቶች በጥንታዊ መዛግብቶች የነቢዩ መሐመድ ትንቢት ተነግሯል ብዬ ልፈልግ ነው ማለት ነው። በዚህ ልከራከር ነው ማለት ነው። ስለዚህ ማንም ተነስቶ ምን አገባህ በዚህ ጉዳይ ሊለኝ አይችልም ማለት ነው። ሌላ ምሳሌ የቁርአንን የበላይ ጠባቂነት ይነግረናል አይደል? ወአንዘልና ኢለይከል ኪታብ ቢልሐቅ ይላል። አንተ ላይ ቁርአንን በሐቅ አውርደናል ይላል። ሙሰድቀን ሊማ በይነ የደይሂ ሚነል ኪታብ ከመጽሐፉ ከእርሱ የቀደመውን ከአሁን ቀደም የመጣው መጽሐፍ ሊያረጋግጥ ወይም ከእስልምና ጋር የሚስማማውን ፓርት ይሄ ትክክል ነው ብሎ ሊያረጋግጥ ወሙሃይሚነን ዐለይሂ ከዛ በኋላ ደግሞ በእርሱ ላይ የበላይ ጠባቂ ሊሆን ያ ማለት እዛ ውስጥ ያሉትን ስህተቶች ሊያርም ማለት ነው። ስለዚህ እኔ ቁርአኔን ይዤ ቀደምት መጽሐፍትን አርማለሁ ብዬ ቀርባለሁ ማለት ነው። ለምን? ምክንያቱም የቁርአኑ የሚያስተምረኝ ያንን ስለሆነ። ስለዚህ ኖ እዚህ መጽሐፍ ላይ የተጠቀሰው ነገር ይሄ ትክክል አይደለም፣ ምክንያቱም ቁርአን በዚህ ጉዳይ ላይ እንዲህ ይላል ብዬ ቁርአንን ሬፈረንስ አድርጌ የእርማት ስራ ለመስራት እቀርባለሁ። ይህም የእስልምና ሰበካ አንዱ አካል ነው ማለት ነው። ማንም ስለ ሌላ ሃይማኖት አወራህ ሊለኝ አይችልም በዚህ በኩል ማለት ነው። ተጨማሪ የመጨረሻ ይችን አንድ ምሳሌ ልጨምር። የነቢያትን መልካምነት ይነግረናል። ነቢያት ኃጢአት ሆን ብለው የማይሰሩ ስህተት ሊኖራቸው ቢችልም ኃጢአት ግን ሆን ብለው የማይሰሩ ከእንዲህ አይነት ነገሮች የተጠበቁ መሆናቸውን ያስተምረናል። እስልምና ስለ ተአምራቶቻቸው ይነግረናል፣ ስላደረጉት ትግል ይነግረናል። በእነዚህ ጉዳዮች ላይ አቋም አለን ማለት ነው። እነዚህ ነቢያቶች ደግሞ በመጽሐፍ ቅዱስም የተጠቀሱ ብዙ ነቢያቶች አሉ። ስለዚህ የጋራ የሚያደርጉን ነገሮች አሉ ማለት ነው። ስለዚህ በነቢያቱ በማንነታቸው ላይ፣ በባህሪያቸው ላይ፣ በስነ ምግባራቸው ላይ እርማት ይኖረኛል። ለምሳሌ ተነስቼ ኑህ ለምሳሌ እንደዚህ ያደረገ፣ ሎጥ እንደዚህ ያደረገ የተባለው ትክክል አይደለም፣ ከእስልምና አንጻር ልክ አይደለም፣ እንዲህ አይነት ኃጢአት ሊሰራ አይችልም እላለሁ ማለት ነው፣ ወይ ይከራከራለሁ ማለት ነው። ወይም ደግሞ ባደረጉት ትግል ላይ ያሉኝን ሐሳቦች፣ አቋሞች፣ የአቋም ለውጦች ይዤ እመጣለሁ ማለት ነው። ማንም አካል የትኛውም ሃይማኖት በነቢያት ላይ ሞኖፖሊ ሊኖረው አይችልም። ምክንያቱም ብዙዎቹ ነቢያት እኛም የምንጋራቸው ናቸው። ቁርአን ምን ይላል? ሁሉንም ውደዱ፣ ሁሉንም አክብሩ ነው የሚለው። እንደውም ላኑፈሪቀ በይነ አሐድ ሚን ሩሱሊ ከአላህ መልእክተኞች መካከል አንዱንም ለይተን አናስቀርም፣ ለሁሉም ክብር አለን፣ ለሁሉም ውዴታ አለን የሚል ነገር ያስቀምጣል። ስለዚህ አንድ ሰው መጥቶ ነቢዩ ኢየሱስ የእኔ ጉዳይ ነው ስለ አንተ ምን አገባህ ሊለኝ አይችልም። ምክንያቱም እኔም ኢየሱስ ኡሉል አዝም ነው ብዬ አምናለሁ። ከታላላቅ 5 ነቢያት ውስጥ አንዱ ነው ብዬ አስባለሁ። ስለ ኑህ አንድ ክርስቲያን ተነስቶ ስለ ኑህ ምን አገባህ ሊለኝ አይችልም። ምክንያቱም ኑህ ሙስሊም ነበር፣ ነቢይ ነበር ብዬ ነው የማምነው። የአምላክን አንድነት ያስተማረ ነበር ብዬ ነው የማስበው። ስለዚህ ያንን ይዤ እከራከራለሁ ማለት ነው። ስለዚህ ማንም ሰው በነቢያት በምን ጉዳይ ላይ ወይም የሚሰሯቸው በነበሩት ተአምራቶች ይዘው በመጡት ጥሪ ላይ ተነስቶ እንትን ሊለኝ አይችልም። እርማት ሊኖረኝ ይችላል። ለምሳሌ ስለ ዳዊት ስለ ሰለሞን የተነገሩ ነገሮች ምኖች ነው ትክክል አይደሉም፣ አንድ ነቢይ እንዲህ ሊያደርግ አይችልም፣ እንዲህ አይነት ኃጢአት ሊሰራ አይችልም ብዬ ላርም እመጣለሁ ማለት ነው። ማንም ሰው የሌላ ሃይማኖት ነቢይ ነካህ ሊላ አይችልም። ምክንያቱም የኔም ሃይማኖት ናቸው። ሙስሊም ተመልከቱ፣ ኢብራሂም፣ ሙሳ፣ እነዚህ ስሞች እኮ አለ። ሙሳ ማለት ሙሴ ነው። ኢብራሂም ማለት አብርሃም ማለት ነው። ልክ እናንተ በነቢያት ስም የተለያየ ሰው እንደምትሰይሙት እኛም እንደዛው ተመሳሳይ ስያሜዎችን ለልጆቻችን እንሰጣለን፣ ለራሳችን እንወስዳለን ማለት ነው። እንዳላሰለች ያክል በእነዚህ ምሳሌዎች ይብቃ፣ ግን ጥሩ ማስረጃ ይሆናሉ ብዬ አስባለሁ። ንጽጽር በጥቅሉ ምንድን ነው ከዚህ የምንረዳው? ስለ ንጽጽር ሃይማኖት ሳወራ፣ ስሰብክ፣ ስከራከር የሰውን ሃይማኖት አይደለም እየነካሁ ያለሁት፣ እስልምና የሚያስተምረኝን ነው እየሰበኩ ያለሁት። በዛ ላይ ተመስርቼ ነው እውቀት እያመረትኩ ያለሁት ማለት ነው። ኖሌጅ ፕሮዳክሽን የራሴን ነው እየሰበኩ ያለሁት። ይህንን መገደብ ሃይማኖቴን መገደብ ነው። ለመንጌል ልነግረው የምፈልገው ይህን ነው። ይህንን ከገደብከኝ ስለ ኢየሱስ አታውራ ካልከኝ ችግር ነው። በቃ ራሱ
እዚህ ላይ ብዙ ችግሮች ተፈጠሩ ማለት ነው። እስልምናን የመሰበክ እንትን መብት ተነካ ማለት ነው። በዚህ ደግሞ ሙስሊሙም የሚደራደርበት ነገር አይሆንም ማለት ነው። ከዛ ከሚመጣው ቀሪ ያነሳቸውን ሐሳቦች መንጌ እንመልከት። ከዛ በፊት ግን ላስታውሳችሁ በፋይናንስ ደረጃ የሚዲያ ስራዎችን ተክቢር ሚዲያ ማገዝ የምትፈልጉ ብዙ አማራጮች አሏችሁ። አንደኛው አባል መሆን ነው። ዩቲዩብ ላይ ጆይን አድርጋችሁ በወርሃዊ መዋጮ ማገዝ ትችላላችሁ። እዚሁ ዩቲዩብ ላይ ቀጥታ ቪዲዮ ላይ ስጦታ መስጠት የምትፈልጉ ሱፐር ቻት መጠቀም ትችላላችሁ። ፌስቡክም ላይ ሰብስክራይብ አለ። እንደዚሁ ደግሞ ፌስቡክ ስታር አለ ስጦታ ከፈለጋችሁ ማለት ነው። ከዛ ውጭ ቀጥታ ማገዝ የምትፈልጉ ስክሪኑ ላይ ባለው የንግድ ባንክ ቁጥር 10501689 በዚህ ቁጥር ብታስገቡ ለተክቢር ሚዲያ ማጠናከሪያ እንደሚሆን ለማስታወስ እወዳለሁ። ወደ ቀጣዩ ነጥብ ልግባ። ከሚመጣው ውጤት አንጻር ነው እየተናገርኩ ያለሁት። ይህንን አትስበኩ እያልኩኝ ያለሁት እኔ ውጤቱ መጥፎ ሊሆን ስለሚችል ነው የሚል ነገር አንስቷል መንጌ። ውጤቱን የፈጠረው ግን እኔ ሰበካው ነው ብዬ አላስብም። አሰባበኩ እንጂ ሰበካው አይደለም የፈጠረው። ምክንያቱም እኒህ ሰበካዎች ለረጅም ጊዜ ኢትዮጵያ ላይ የቆዩ ናቸው። በቀሪው ዓለም ክፍልም በስፋት የሚደረጉ ናቸው። ስለዚህ የሃይማኖቶች የሰበካ ዋና ስልት ተደርገው የሚቆጠሩ ናቸው። ችግሩ የተፈጠረው ግን ሰበካውን አጓጉል ይዘት በሚያስይዙ ወደ ስድብ በሚቀይሩ ወደ ብሽሽቅ በሚቀይሩ አካላት ነው። ስለዚህ እነሱ ሙስሊምም ሆኑ ክርስቲያንም ሆኑ የትኛውም ሃይማኖት እነሱን ደግሞ የማረም ኃላፊነት ሁላችንም ይወድቃል ማለት ነው። ትክክለኛው መፍትሄም ሊሆን የሚችለው ያ ነው። ቅድም በምግብ እንደመሰል ነው ማለት ነው። ችግሩን የፈጠሩት ልጆቹ ተሰብስበው ሲበሉ ይበጣበጣሉ። ስለዚህ ችግሩን የፈጠረው መብላታቸው አይደለም። ችግሩን የፈጠረው አበላላቸው ነው። አንዱ የሌላውን አለማክበሩ፣ መረበሹ፣ መድፋቱ ምን ማለቱ ነው። ስለዚህ ችግሩ ይታረማል እንጂ መብላቱ ከናካቴው ይቅር አይባልም። እንደዛ አይነት መፍትሄ አጓጉል መፍትሄ ስለሆነ ማለት ነው። መንጌ ሌላ ያነሳው ሐሳብ ሌላ መከራ መጨመር የለብንም። በቃ አገሪቱ ላይ እስካሁን ያለው ነገር ይበቃናልና እንዴት ደግሞ እንዲህ አይነት ጸቦችን ለምንድነው የምንጨምረው የሚል ነገር አንስቷል። ኦፍ ኮርስ መንጌ ከቅንነት ከማሰብ ካለው ቀውስ ከመጨነቅ አንጻር ይሄንን እንደሚያነሳ እረዳለሁ። ግን እኛ ኢትዮጵያውያን ከችግር መች ነው ወተን የምናውቀው ነው? ከችግር ወተን አናውቅም። ሁል ጊዜም ችግሮች አሉብን። ለችግር ተብሎ ግን መሰረታዊ ነገር ይተዋል። እንደዛ ከሆነ እኮ የምንተዋቸው ነገሮች በጣም ብዙ ነው የሚሆኑት። ይህ አመክንዮስ ማለቂያው የት ላይ ነው የሚሆነው? ዛሬ ንጽጽር ሃይማኖትን ለማስቀረት በጣም ብዙ ችግሮች ስላሉብን ሌላ መከራ እንዳንጨምር ተባለ አይደል? ነገም እኮ ሌላ ሺህ ነገር እንተዋለን ማለት ነው። መከራ እንዳንጨምር እየተባለ ስለዚህ መሰረታዊ መብቶቻችንን እየተውን ነው ችግሮቻችንን የምንፈታው። ምክንያቱም እሱ ካነሳው አንዱ ንጽጽር የምንወያይበት ትከሻ የለንም። ምክንያቱም የመንጋ ተከታይነት ችግር በዝቷል ነው እያለ ያለው። ኦፍ ኮርስ የመንጋ ተከታይነት ጥቅል ችግር አለብን። ግን ይሄ ከሃይማኖት ጋር ብቻ የተገናኘ ነው ወይ? በሁሉም አጀንዳ እኮ የመንጋ ተከታይነት ችግሮች አሉብን። እውቀት አይወደድም፣ ውይይት፣ ክርክር እንዲህ አይነት ነገሮች አይወደዱም በማህበረሰባችን። የመንጋ ተከታይነት፣ ጭፍን ተከታይነት ይበዛል። ስለዚህ ሁሉንም ክርክር እንተው ይባላል። ለምሳሌ በፖለቲካ እኮ በጣም እየተወዛገብን እንተላለቃለን አይደል? ስለዚህ ፖለቲካ እናቆም ነው መፍትሄው። በቃኛ ፖለቲካን የሚሸከም እንትን ስለሌለን ዴሞክራሲ ይቅር ብንል አሁን መንጌ ይሄንን ትቀበላለህ? ይሄ የሚያስኬድ ነገር አይደለም። ወይም ደግሞ ለምሳሌ እንበልና ወላጅ ሲሞት ልጆች በውርስ ይጨቃጨቃሉ እንበል። ስለዚህ ጭቅጭቁን ምኑን ጸቡን ለመንትን ለማለት በቃ ውርሱ ቀርቷል እንበል፣ ውርሳቸውን እንከልክላቸው። ኖ ይሄ ትክክለኛ መፍትሄ አይሆንም። ትከሻ የለንም ተብሎ መተው ከጀመርን መቼ ነው ትከሻ የሚኖረንስ? እስቲ ቀጠሮ ሊሰጠን የሚችል አካል አለ ወይ? በቃ በዚህ ያክል ጊዜ ውስጥ ኢትዮጵያውያን ትከሻ ስለምናዳብር የዛኔ ሰበካውን እንጀምራለን ብለን ልንቀበል የምንችለው ቀጠሮ አለ ወይ? የለም። ስለዚህ እንዲህ አይነቱ ነገር ብዙ የሚያስኬድ አይደለም። መንጋ የሚያበቃበትን ቀጠሮ ማንም ሊሰጠን አይችልም። ስለዚህ ሰበካችሁን አቁሙ እስከዛ ማለት ፌር የሆነ ጥያቄ አይደለም። እውነታው የመንጋ ተከታይነትም ችግር ምንም ከዱሮም ነበረብን፣ አሁንም አለብን። እኒህ ችግሮች የፈጠሩብን ቀውሶች አሉ። መፍትሄው ግን ከነጭራሹ መሰረታዊ መብታችንን መተው አይደለም። እንዳልኩ ነው። ለምሳሌ በፖለቲካ እኮ በጣም ነው የምንተላለቀው አይደል? ስለዚህ ፖለቲካ የለም በቃ ዴሞክራሲ ብሎ ነገር የለም ብንል አያስኬድም።
እንዲህ አይነት መፍትሄ ተገቢ ስለማይሆን ማለት ነው። ከዛ ውጭ በርካታ ማህበራዊ ችግሮችንም እንዳሉብን ጠቅሷል። ኦፍ ኮርስ ማህበራዊ ችግሮች ያልነበሩበትም ጊዜ የለም። ወደፊትም ብዙ ማህበራዊ ችግር ይኖርብናል። ሰበካ ግን ቋሚ ነገር ነው፣ የሚቀር ነገር አይደለም። ድሮ እንደዚህ ሰላም ነበር ምናምን ልንል እንችላለን። እንግዲህ እንደየክርክራችን ይለያያል። ኢትዮጵያ የቀድሞዋ ኢትዮጵያ ለማን ትመች ነበር ለማን አትመችም ብዙ ሊያወያይ ሊያከራክር ይችላል። ብዙ ጊዜ ሰዎች በጥቅሉ የቀድሞ ዘመን በጣም ሰላማዊ የአሁኑ ዘመን እንደዛ ስለሚያስቡ ማለት ነው። ይሄ ሁልጊዜ ጥቅል ነገር ላይሆን ይችላል። ሰላምንም በዚህ መልኩ ማስላት ሁልጊዜ ተገቢ ላይሆን እንደሚችል ለማስታወስ ወዳለው ማለት ነው። በጥቅሉ መፍትሄው ምንድነው ከተባለ የመጨረሻ ሐሳቤ ሰበካ ይቆም የሚል ሐሳብ ተጨባጭ እንዳልሆነ መረዳት ይጠበቅብናል። ከዛ ውጭ ደግሞ ተመጋጋቢ እንደሆነ ማንሳት ያስፈልጋል። ፕሮቴስታንቱን አቁም ስትለው እንደ ሙስሊሙ እኮ ይሰብካል ይላል። ሙስሊሙን አቁም ብትለው እንደ ፕሮቴስታንቱ ሚሽነሪ እንትን አላቆመልኝም እኮ ፕሮቴስታንቱ በየቦታው ገብቶ እየሰበከ ምዕመኔን ላልጠብቅ ነው ወይ ይላል። ኦርቶዶክሱን አትስበክ ብትለው እንደ ሙስሊሙና ፕሮቴስታንቱ ምዕመኔን እየወሰደብኝ እንዴት ነው ዝም ምለው ይላል። በዛ በኩል ሁሉም እንደዚህ የሚያነሳው እንትን አለው። ተመጋጋቢ የሆነ ችግር ነው። ከዛ አንፃር ሁሉም ሰበካ ያቆሙ ብትል የሚያስኬድ ነገር አይደለም። ምክንያቱም በተግባርም የምዕመናን መነጣጠቅ በየቦታው ስላለ ማለት ነው። ከዛ ውጭ ደግሞ አጓጉል የመፍትሄ ሐሳብ ነው ብለናል። ችግርን ከመፍታት ይልቅ ኢግኖር ማድረግን ወይም ከነጭራሹ እንትኑን ማንሳትን ችግሩን እንዳላየ መሆንን መምረጥ ፈራ አይደለም። አለባብሶ ማለፍ ሁልጊዜም የባሰ ችግር ትቶብን ነው የሚሄደው ማለት ነው። ምክንያቱም ለምሳሌ ጸብ ነው የሚፈጥረው። ይሄ አትስበክ ብትለኛው እንዴ ቁርአንን እንዴት አትስበክ ትለኛለህ እልሃለሁ። የሚያስኬድ ነገር ስላልሆነ ማለት ነው። ለዚህ ደግሞ ሁሉም ሃይማኖት መፍትሄ የሚለውን ነገር ሊያመጣ ይገባል። ዋናው መፍትሄው ስርዓት መልመድ ነው። የውይይት ስርዓት፣ የክርክር ስርዓት መልመድ ነው። ከዚህ ውጭ ሌላ መፍትሄ ሊኖር አይችልም። ይህንን መፍትሄ ቀስ በቀስ እየተለማመድንም ቢሆን በማህበረሰባችን ውስጥ የማስረጽ ስራ ይጠበቅብናል። እስልምና ለምሳሌ መልካም ግሳሴ፣ ጥበብ የተሞላ ንግግር ምናምን እያለ የሚያስቀምጣቸው አሉ። ክርስትና መጽሐፍ ቅዱስም ሌሎችም የራሳቸው የስነ ምግባር የሰበካ ስነ ምግባር ኮድ ይኖራቸዋል። ያንን ኮድ እንዲያከብሩት ማድረግ ነው። አሁን ችግሩ የፈጠረው ጥላቻ በመካከል ስላለ ጥላቻ ወደ ብሽሽቅ ይመራል። አጓጉል ሃይማኖቱ የማያስተምረውን ነገር ማለት ነው። ሃይማኖቱ የማያዘውን ነገር በመሳደብ በመበሻሸቅ በምን ለማድረግ እንሞክራለን። ይሄ ራሱ ከሃይማኖታችን መሸሻችን ከስነ ምግባር ኮዳችን መሸሻችን የፈጠረው ነው። የዚህ መፍትሄ ደግሞ እምነቶቹ ሁሉም በየራሳቸው ሰበካቸውን ሬጉሌት ለማድረግ ነውር ያልተመላበት ስነ ምግባርን ያልጣሰ ሰበካዎችን እንዲያደርጉ ምዕመናንን ማለማመድ ነው። ይሄንን አልፎ የሚመጣ ደግሞ ልክ አሁን እፎይ እንዳደረገው በየትኛውም ሃይማኖት በኩል እንዲህ ስነ ምግባር የሚጥሱ ነገሮች ሲመጡ ለህግ ማቅረብ። ምክንያቱም በህገ መንግስቱ ራሱ በህግ ደረጃ እነዚህ ነገሮች ክልክል ናቸው። የሰዎችን ሃይማኖት ማበሻቀጥ፣ መሳደብ፣ ምን ማለት ቅዱሳን ተብለው የሚታሰቡ ነገሮች ላይ መላጥ፣ ምን ማለት መተራረብ ክልክል ነው። መጀመሪያው ነው ህጉ አለን፣ የህጉ ማዕቀፍ አለን። በዛ የህግ ማዕቀፍ ተጠያቂ እንዲሆኑ ማድረግ የዛኔ ሁሉም ምላሱን መቆጣጠር አንደበቱን መቆጣጠር ይጀምራል። በስነ ምግባር ራሱ ሃይማኖቱ ባስቀመጠለት መሰረት መስበክ ይጀምራል ማለት ነው። እንግዲህ በጥቅሉ ሐሳቤ የመንጌ ሐሳብ ላይ ተመስርቼ ያነሳሁት ይህንን ነው። እንደወደዳችሁት ተስፋ አደርጋለሁ። ግን እንዴት አያችሁት? ሐሳባችሁን በኮሜንት ብትሰጡኝ ቪዲዮውን ብዙ ቦታ እንዲደርስ ያደርጋል። የእናንተንም ሐሳብ የማውቅበት ክፍተት ይፈጠራል። እንግዲህ ያቀረብኩላችሁ ጋዜጠኛና አክቲቪስት ይስሐቅ እሸቱ ነበርኩ። ከወደዳችሁት ላይክ እና ሼር ማድረግ ፕሊስ እንዳትረሱብኝ ያደራላለሁ። ሰብስክራይብ ሳታደርጉ እያያችሁ ያላችሁ በተለይ ዩቲዩብ ላይ ሰብስክራይብ ብታደርጉ እጅግ በጣም ደስ ይለኛል። እናንተም የምሰራውን ነገሮች ማግኘት ትችላላችሁ። ከዛ ውጭ ማገዝ ከፈለጋችሁ ደግሞ በተለያዩ አማራጮች ማገዝ ትችላላችሁ። ዩቲዩብ ላይ ጆን አድርጋችሁ በወርሃዊ መዋጮ ካሉት 5 የመዋጮ አማራጮች በአንዱ መጠቀም ትችላላችሁ። ፌስቡክም ላይ እንደዚሁ ሰብስክራይብ አለላችሁ። ሱፐር ታንክስ አለላችሁ። ፌስቡክ ላይ ስታር አለላችሁ። በንግድ ባንክ ቀጥታ ማገዝ የምትፈልጉ ደግሞ ስክሪኑ ላይ ባለው ቁጥር 10501689 ብትልኩ ለተክቢር ሚዲያ ማጠናከሪያ ትልቅ አስተዋጽኦ የሚያደርግ መሆኑን ላስታውሳችሁ እወዳለሁ። እንደተለመደው ሁላ እጅግ በጣም እያመሰገንኩ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።